ሰላም እንዴናችሁ ውዴስ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ በርካታ መረጃዎችን ከተለያዩ ምንጮች ይዤላችሁ መጥቻለሁ አብራችሁን ቆዩ ማንቸስተር ዩናይትድ የቦርንማውዝን ተጫዋች አንቶኒ ሴሜኖን ለማስፈረም የሚደረገው ዝውውር በመምራት ላይ ይገኛሉ ቀያዮቹ ሰይጣኖች እጅግ ደካማ እንቅስቃሴን በፕሪሚየር ሊጉ ያሳዩ የሚገኙ ሲሆን ዩናይትድ ታዲያ ለድክመቱ አንድም የአጥቂ ክፍሉ ክሬቲቪቲ አለመኖር ነው እንደ ምክንያትነት ሊጠቀስ የሚችለውና ዩናይትዶች እንግዲህ እንደ ፉትቦል ኢንሳይደር ዘገባ ከሆነ ተጫዋቹን ለማስፈረም ከየትኛውም ክለብ በላይ ጠንክሮ እየሰራ እንደሆነ ተነግሯል ይህ 25 ዓመት ተጫዋች በዘንድሮ የውድድር ዘመን 11 ጎል እና 7 አሲስት ማስመዝገብ ችሏል ተጫዋቹ የሚታወቀው በቨርሳታይሊቲው ሲሆን በሁለቱም መስመር መጫወት ይችላል በግራም ሆነ በቀኝ መስመር መጫወት የሚችል ተጫዋች ነው ከዚህ አንፃር ታዲያ ተጫዋቹ በበርካታ ክለቦች ይፈለጋል በአርሰናልና በኒውካስትል የሚፈለግ ሲሆን የአሞሪሙ ዩናይትድ የተጫዋቹ ዋነኛ ፈላጊ ሆኖ ብቅ እንዳለ ተነግሯል ታዲያ ይህ ተጫዋች የአርጀንቲናዊው አሌሃንድሮ ገርናቾን ቦታ ይተካል ተብሎም ይጠበቃል በተለይ ማንቸስተር ዩናይትድ በዊንግ ቦታ ላይ እጅግ ደካማ እንቅስቃሴን ክሬቲቪቲ ፕሮብሌም በዊንግ ቦታ ላይ ብቻ ሳይሆን በ9 ቁጥር ቦታ ላይ እንግዲህ ከፍተኛ ችግር ያለበት ክለብ ነው ማለት ይቻላልና ከዚህ አንፃር የዚህ ተጫዋች ወደ ዩናይትድ መምጣት ብዙ ወይም በርካታ ጥቅሞችን ይዞ ይመጣል ተብሎ ይጠበቃል ሌላኛው መረጃችን እንግዲህ ዴንማርካዊውን ራስመስ ሆይሉንድን ይመለከታል የማንቸስተር ዩናይትድ የፊት መስመር ተጫዋች ሆነው ራስመስ ሆይሉንድ በጣሊያኑ ክለብ ናፖሊ ተፈላጊ ሆኗል በብዙ ክለቦች የሚፈለገው ይህ ዴንማርካዊ ተጫዋች በክረምቱ የዝውውር መስኮት ዩናይትድን የመልቀቁ ጉዳይ እንደማይቀር ተዘግቧል እንደ ጋዜጣ ዴሎ ስፖርት ገለጻ ከሆነ ታዲያ ተጫዋቹን ናፖሊዎች ይፈልጉታል እንደሚታወቀው ስኮት ማክቶሚኔ ናፖሊን ከተቀላቀለ በኋላ አስገራሚ ጊዜን ያሳለፈ ይገኛል ቀያዮቹ ሰይጣኖች እንግዲህ 50 ሚሊዮን ፓውንድ ከዴንማርካዊው ተጫዋች ይፈልጋሉ ታዲያ ናፖሊዎች ይህንን የ22 ዓመት ተጫዋች ክለባቸውን እንዲቀላቀል ማሳመን ቀላል ነገር እንደሆነ ተናግረዋል ከናፖሊ በተጨማሪ ጁቬንቱሶችም የተጫዋቹ ፈላጊ እንደሆኑ ይታወቃልና የዚህ ተጫዋች መዳረሻ ወደ ጣሊያን እንደሚሆን ነው እንግዲህ በርካታ መረጃዎች እየገለጹ የሚገኘው ማንቸስተር ዩናይትድ እንግዲህ ሊያም ዴላፕን ለማስፈረም እጅግ ተቃርቧል መዳረሻው እንግዲህ ኦልድ ትራፎርድ የመሆኑ ነገር አይቀሬ እንደሆነ ተነግሯል ማንቸስተር ዩናይትድ ታዲያ ሁለት ተጫዋቾችን በአንድ ጊዜ የማስፈረም ሀሳብ ያለው ሲሆን ማቲያስ ኩናና እንግዲህ ዴላፕን ዩናይትድ ለማስፈረም ሀሳብ እንዳለው ነው የተገለጸው እንግዲህ ማንቸስተር ዩናይትዶች እንግዲህ በደብል ዲል ሁለቱንም ተጫዋቾች ማስፈረም ኢላማ እንዳለውም ተነግሯል ታማኙ የመረጃ ምንጭ ቤንቻኮቭ እንደዘገበው ከሆነ ቀያዮቹ ሰይጣኖች የዴላፕን ዝውውር ለመጨረስ 30 ሚሊዮን ፓውንድ ለመክፈል የተዘጋጁ ሲሆን የዝውውሩ መስኮት እንደተከፈተም ሁለቱንም ዝውውር የመጨረስ ፍላጎት እንዳላቸውም ተዘግቧል የሁለቱ ተጫዋቾች ዝውውርም እስከ 92.5 ሚሊዮን ፓውንድ ይፈጃል ተብሎም ይጠበቃል በርካታ ምንጮች እንደዘገቡት ከሆነ የተጫዋቹን መዳረሻ የሚወስነው የደሞዙ ጉዳይ ይሆናል ተብሎም ይጠበቃል እስካሁን ባለው ሁኔታ ግን ማንቸስተር ዩናይትዶች ዝውውሩን እየመሩት ይገኛል ሲል እንግዲህ ታማኙ ምንጭ እንግዲህ ቤንቻኮቭ ነው የዘገበው እስቲ ስለ ተጫዋቹ አንዳንድ ነገር እንመልከት ፊዚካሊ ስትሮንግ የሆነ ተጫዋች ነው በፊኒሺንግም እንግዲህ ጥሩ የሚባል ነው ለቡድን አጋሮቹ ስፔስ መፍጠር የሚችል ተጫዋች ነው ማንቸስተር ዩናይትድ እንግዲህ በዚህ ኳሊቲ ነው በጣም ሲቸገር የተመለከት ነው እንግዲህ በፕሪሚየር ሊጉ 12 ጎሎችና 2 አሲስትን ማስመዝገብ የቻለ ተጫዋች ነው ሌላኛው መረጃ እንግዲህ ብሩኖ ፈርናንዴዝን ይመለከታል የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች ነው ብሩኖ ፈርናንዴዝ ከሳውዲው ክለብ አል ሂላል የናስፈርም ጥያቄ ደርሶታል በሚቀጥሉ ሳምንታት በዝውውሩ ጉዳይ ንግግር ይደረጋል ተብሏል እንደ ቤንቻኮቭ ዘገባ ከሆነ አል ሂላል ከተጫዋቹ ጋር ውይይት ያደረገ ሲሆን በአንድ ሳምንት ውስጥ ውሳኔውን እንዲያሳውቃቸውም ነግረውታል ባለፈው የውድድር ዘመን እንግዲህ ከሳውዲ የቀረበለትን ጥያቄ ተጫዋቹ ውድቅ ማድረጉ ይታወሳል ተጫዋቹ ለአንድ ተጨማሪ ዓመት በዩናይትድ ቤት የመቆየት ሐሳብ ቢኖርም ከሳውዲው ክለብ አል ሂላል የቀረበለትን ጥያቄ ላለመቀበል ከባድ እንደሆነ ተዘግቧል ምክንያቱም ያቀረቡለት ኦፈር 65 ሚሊዮን ፓውንድ በአመት ሲሆን 1.25 ሚሊዮን በሳምንት ነው እንግዲህ ደግሞ ቀረቡለትና እንግዲህ ከዚህ አንፃር ተጫዋቹ ይህንን ኦፈር የመቀበሉ ነገር ከፍ
እንዳለ ነው እየተገለጸ የሚገኘው። ሩበን አሞሪም እንግዲህ ስለ ወቅታዊው የማንቸስተር ዩናይትድ የውጤት ማሽቆልቆል እንግዲህ ተናግረዋል። ይህ የተጫዋች ጥፋት አይደለም፣ ይህ የኔ የራሴ ጥፋት ነው። ለሁሉም ነገር ተጠያቂው እኔ ነኝ። ይህ ነገር በቶሎ መቀየር ካልቻለን ኃላፊነቱን ለሌሎች ሰዎች መስጠት ይኖርብናል ሲሉ ተናግረዋል። የአውሮፓ ሊጉን ማሸነፍ ምንም የሚፈጥረው ነገር የለም። ያሉብንን ችግሮች ዋንጫ ከማሸነፍ የባሱ ናቸው። ሁሉም ሰው ትኩረት በፍጻሜው ጨዋታ ላይ ነው። ሆኖም በሻምፒዮንስ ሊጉ ላይ መጫወት አይገባንም። በፕሪሚየር ሊጉ መጫወትና በየሳምንቱ አንድ ጨዋታ እያደረግን ተፎካካሪ መሆን ነው ያለብን ሲሉ ተናግረዋል። በክረምቱ እጅግ ጠንካራ መሆን ይገባናል። ሁሉም ነገር ከዚህ ሰዓት አስቀያሚ ነው። በተጨማሪም ነገሮችን ለመቀበል ከባድ ነው። በውድድር ዓመቱ መጨረሻ ሁሉንም ነገሮች ለመቀየር መሞከር አለብን ሲሉ ተናግረዋል። ብሩኖ ፈርናንዴዝም እንግዲህ እንዲህ ሲል ተናግሯል። እኛ ቀሪ ሁለት ጨዋታዎች አሉብን። ትኩረታችንን በአውሮፓ ሊግ ላይ ብቻ ማድረግ የለብንም። በእያንዳንዱ በምናደርገው ጨዋታ ላይ ያለንን አቅም በሙሉ አውጥተን መጠቀም አለብን። ነገሮችን ለመግለጽ ከባድ ነው። ሁሉም ሰው ጎል ማስቆጠር ይፈልጋል። የውድድር ዓመት ግቦችን እንድናስቆጥር እንዳልፈቀደልን እናውቃለን። በዚህ ላይም ልንሻሻል ይገባል። በደንብ ጠንካራ መሆንና ግቦችን የሚያስቆጥር ቡድን መገንባት ይኖርብናል። እድሎችን ከፈጠርክ እነዛን እድሎች የመጠቀም ግዴታ አለብህ ሲል የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ ተናግሯል። የማንቸስተር ዩናይትድ የማል ተከላካይ የሆነው ሌኒዮሮ እንግዲህ ማንቸስተር ዩናይትድ እንግዲህ ዌስትሃምን በገጠመበት ጨዋታ ጉዳት ማስተናገዱ የሚታወቅ ጉዳይ ነው። እስካሁን ድረስ ስለ ተጫዋቹ በርካታ መረጃዎች ሲወጡ አልነበረም። ዛሬ የሚወጡ መረጃዎች እንደሚጠቁሙት ከሆነ ግን ማንቸስተር ዩናይትድ በዩሮፓ ሊግ ፍጻሜ ቶተንሃምን ለሚገጥምበት ጨዋታ የመድረስ እድሉ ሰፊ እንደሆነ ተገልጿል። እንግዲህ አሰልጣኝ ሩበን አሞሪም ተጫዋቹ ጉዳት ባስተናገደበት ወቅት ያሳዩት ሪያክሽን ምን ያህል ተጫዋቹ አስፈላጊ እንደሆነ ለክለቡ የሚጠቁም ነውና ይህ ተጫዋች እንግዲህ ለዩሮፓ ሊግ ፍጻሜ ጨዋታ እንደሚደርስ ነው እንግዲህ በአሁን ሰዓት የሚወጡ መረጃዎች የሚጠቁሙት። ይሄ ደግሞ ለአሰልጣኝ ሩበን አሞሪምም ሆነ ለማንቸስተር ዩናይትድ ደጋፊዎች እጅግ ትልቅ እረፍትን የሚሰጥ ጉዳይ ነው። ውድ የዚህ ቻናል ተከታታዮች በዛሬው ዕለት የወጡ መረጃዎች እነዚህን ይመስላሉ። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።